ዛሬ በሰብአዊነትና እና በመበተን መካከል ያለው ልዩነት ምን እንደሆነ እነጋገራለን። ለዋወጥ ማለት የአገጣጠም ጉዳት ሲሆን የአገጣጠም አካባቢ ከእርስ በርስ የማይገናኙ ነው። እንደሆነ ማለት ደግሞ ትንሽ የአገጣጠም ጉዳት ሲሆን የአገጣጠም አካባቢ ከእርስ በርስ የሚገናኙ ነው፣ ነገር ግን በትክክል የማይሰማሙ ናቸው። ስለዚህ የማለዋወጥ ምልክቶች እንደሆነ በቀስታ ህመም፣ እብጠት እንደማይሰማሙ ይሆናል። የለዋወጥ ምልክቶች እንደ ማለዋወጥ ተመሳሳይ ናቸው፣ ነገር ግን ማለዋወጥና ለዋወጥ መለየት አስፈላጊ ነው። ምክንያቱም እሱ ለዋወጥ ከሆነ ወደ አገጣጠም መመለስ እና መቀነስ ያስፈልጋል። ስለዚህ ለዚህ ዶክተርን ማማከር ያስፈልጋል። ዶክተሩ ይህን ለዋወጥ ያስቀንሳል እንደሆነ የአገጣጠም አካባቢ ከእርስ በርስ ይገናኛል። ይህ በቀላሉ ኤክስሬይ በማድረግ ሊለይ ይችላል እና ለዚህ ሕክምና ከሆነ ለዋወጥ መቀነስና ወደ ቦታው መመለስና ለ2 እስከ 3 ሳምንት መዝገባ ያስፈልጋል። እንደሆነ ማለዋወጥ ማንኛውም አይነት እረፍት ወይም ማንኛውም አይነት ቀዶ ጥገና አያስፈልግም። አመሰግናለሁ።